የፕሪቶሪያ ሰላም ስምምነት በተፈረመ ማግስት በአብዛኛው የትግራይ ክልል አካባቢ የአፈሙዝ ላንቃዎች ተዘጉ። የጥይት ጩኸት ተረጫለ። የሰላም አየር መንፈስና አንጻራዊ መረጋጋት መመለስ ጀመረ። ይሁን እንጂ ከ3 ዓመታት በኋላ ዳግም ጦርነት ወደዚህ አካባቢ እየቀረበ ያለ ነው የሚመስለው። አሁን የፕሪቶሪያ ስምምነት ስለመፍረሱ ጮክ ብሎ መነገር ጀምሯል። ለጦርነት እየተዘጋጁ ነው የሚለው ክስ በተቃራኒ ተሰልፈዋል ከሚባሉ ኃይሎች ጎልቶም ይሰማል። ዳግም ጦርነት መከሰቱ እድል ያሰጋቸው የሚመስሉ አካላት ከያቅጣጫው ማሳሰቢያ ያዘሉ መግለጫዎችን በማውጣት ላይ ናቸው። የትግራይ ጊዜው አስተዳደርን አፍርሶ ስልጣን በጉልበት በመንጠቅና ከጦርነት በፊት የነበረውን የፈረሰ ክልላዊ ምክር ቤት መልሶ በመትከል የሚከሰሰው ህወሓት ከኤርትራ ከሱዳንና ከግብጽ ጋር ብቻ ሳይሆን በአገር ውስጥ ከሚንቀሳቀሱ እንደ ፋኖ ኦነግ ሸኔና ሌሎች ኃይሎች ጋር ተባብሮ ጽምዶ የተባለ ግንባር ፈጥሯል በሚል ይከሰሳል። ህወሓትን ከውጭና ከውስጥ ኃይሎች ጋር ተሰባስቦ በቀናት ውስጥ ጦርነት ሊከፍት እየተዘጋጀ ነው የሚለው የፌዴራል መንግስትም ቢሆን በተቃራኒው የህወሓት የሱዳንና ኤርትራን ተቃዋሚዎች በመደገፍ በተቃዋሚዎቹ ዘንድ ሲከሰስ ይደመጣል። ከቅርብ ጊዜ ወዲህ ይህ መካሰስ ተካሮ ወደ ጦርነት የሚያስገባው ጥረት መፍጠሩ በሰፊው እየተነገረ ሲሆን ኢትዮጵያ በቅርብ ጊዜ ወደ ዳግም ጦርነት ልትመለስ ትችላለች የሚለው ዓለምን ያሰጋ ጉዳይ ሆኖ ሰንብቷል። ጦርነቱ ደግሞ ጽምዶ በሚል ስም በተሰበሰቡ ኃይሎችና በፌዴራል መንግስቱ መካከል በዋናነት እንደሚሆን ሲነገር ቆይቷል። ይህ ጦርነትም በዋናነት በሰሜን ኢትዮጵያ በትግራይና በአጎራባች ክልሎች አካባቢ እንደሚሆን ሲገመት ቢቆይም በርካታ ለጉዳዩ ቅርበት ያላቸው ተንታኞች አድማሱ እንደሚሰፋ ይናገራሉ። ጦርነቱ እንደ ቤኒሻንጉል ጉሙዝ ባሉና በሌሎችም የኢትዮ ሱዳን ድንበሮች አካባቢ ሊፋፋም እንደሚችል የጠቀሱት እነዚህ ተንታኞች ከተጀመረ አንድ ወይም ውስን ግንባር እንደማይኖረው አስምረውበታል። አክለውም ጦርነቱ ከተጀመረ በአንድ የቀጠናውን የሚያካልል ትልቅ ግጭት እንደሚሆን ጠቁመዋል። ከሰሞኑ በተከታታይ ወደ መገናኛ ብዙሃን ወጥተው ሀሳባቸውን ያስተጋቡ ሁለቱ የህወሓት የቀድሞ ባለስልጣናት አቶ ጌታቸው ረዳና ሌተናል ጄኔራል ጻድቃን ገብረትንሳኤ ብቻ ሳይሆኑ የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ እንዲሁም ጄኔራል ባጫ ደበሌ በተከታታይ የህወሓትን የሻዕቢያንና ሌሎች ግብረ አበሮቻቸው ያሏቸው አካላትን ጠብጫሪ እንቅስቃሴ ሲናገሩ ተደምጠዋል። የኢትዮጵያ ብሔራዊ ደህንነት ተግዳሮቶችና የመፍትሄ አቅጣጫዎች በሚል ርዕስ የኢትዮጵያ ብሔራዊ መከላከያ ኮሌጅ ባካሄደው ዓመታዊ ምክክር ጉባኤ ላይ ንግግር ያሰሙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ አመራር አቶ ጌታቸው ረዳ ቀድሞ አመራር የነበሩበትን ህወሓትን የውጭ ኃይሎች ፍላጎት አስፈጻሚ መሆኑን በሰፊው ተንትነዋል። የኢትዮጵያ መንግስታት መውጣትም ሆነ መውረድ ከኤርትራ ጥያቄ አመላለስ ጋር ይያያዛል። ኤርትራ ጉዳይ የብሔራዊ ደህንነት ጉዳያችን ነው። ኤርትራን ወደ ነጻነት እንቅስቃሴ ውስጥ ያስገቡ ኃይሎች የኢትዮጵያን መዳከምና መድከም የሚፈልጉ ናቸው በማለት የኤርትራ ህልውና መረጋገጥን ከኢትዮጵያ መዳከም ጋር ያገናኙታል። የህወሓትና የሻዕቢያ ግንኙነት የጠብና የእርቅ ነው። ሻዕቢያ የኤርትራን አገርነት በመጠቀም ቀጠናውን ለራሱ ፍላጎት ለማዋል ይፈልጋል። የሳህል አርቲፊሻል አስተሳሰብ ታሪክ ላይ ነው የኤርትራ ነጻነት የተመሰረተው። ጅቡቲን ላለመመቀኘት ነው እኛ አሰብን እንዳይጠቀሙ ያደረግነው ይላል። ሆኖም ኤርትራን አፍኖ ለመግዛት ሲባል ነው በሩን ዝግ የሚያደርገው የሚል ይዘት ያለው ሰፊ ገለጻ ያቀረቡት አቶ ጌታቸው ህወሓትን ይህንን የሻዕቢያን ህልም ተቀብሎ የሚነዳ ኃይል ባደረጉት ጽንፈኛ አመራሮች እጅ መውደቁን የተናገሩት ሁለቱም ኃይሎች ጦርነቱ የመጀመር ፍላጎት ቢኖራቸውም ነገር ግን መከላከያን የሚቋቋም ምንም እድል እንደሌላቸው ነው አክለው የተነተኑት። በዚህ መድረክ ላይ ንግግር ያደረጉት ጄኔራል አለምሸት ደግፌም ህወሓትና አብረውት ተሰልፈዋል ያሏቸውን ኃይሎች ጉዳይ አንስተዋል። የብሔር ጽንፈኞች እንዲሁም እኔ የማልመራት ኢትዮጵያ እንደፈለገች ትሁን የሚሉ ኃይሎች ሲሉ ህወሓትን፣ ፋኖንና ኦነግ ሸኔን የመሳሰሉ ኃይሎችን በአክራሪነትና በስልጣን ጠመኝነት ፈርጀዋቸዋል። የህወሓት ቡድን በግዳጅ ወጣቶችን በመመልመል ጭምር ከኤርትራ ከሱዳንና ከግብጽ ጋር ጭምር በመተባበር አገር ለማወክ እየተንቀሳቀሰ ነው። የአማራ ፋኖን ቢሆን በዓላማ ከማይመሳሰለው ከኦነግ ሸኔ ጋር ጭምር ተቀናይቶ ለጥፋት እየተሰለፈ ነው። በስልጣን ጠመኛ አክራሪ ብሔርተኞች የተነሳ አገሪቱ እየታመሰች ነው። በሱዳንም ሆነ በኤርትራ በሶማሊያም ሆነ በኢትዮጵያ ዙሪያ ብዙ አደጋ እያንጃበበ መሆኑን አመልክተው የኢትዮጵያ ፖለቲካ ሊቅ አገሪቱን ለውጭ ጥላት እስክትጋለጥ ድረስ ቀውስ እየፈጠረ መሆኑን ገልጸዋል። በኬንያ የኢትዮጵያ አምባሳደር ጄኔራል ባጫ ደበሌ በበኩላቸው የህወሓትና የሻዕቢያ ፍላጎት ያሉትን መሰረታዊ ነጥብ ከሰሞኑ በሰጡት አንድ ብሔራዊ ቴሌቪዥን ቃለ መጠይቃቸው አብራርተዋል። ህወሓቶች ባለፈው ጦርነት ካላማጣ እስከ ደብረ ሲና ለመድረስ ብዙ ጊዜ አልፈጀባቸውም። ተመክተው ወደ ትግራይ ለመመለስ ደግሞ ከ10 ቀናት የበለጠ
አልፈጀባቸውም። ወያኔ የኢትዮጵያ መንግስት የመቋቋም አቅም የለውም። ራሱን ለማትረፍና ስልጣኑን ለማስመለስ ሲል ጽምዶ ብሎ ከሻዕቢያና ከሌሎች የታጠቁ ኃይሎች ጋር ግንባር ፈጥሯል በማለት ሻዕቢያ እንደ ህወሓት ካሉ አካላት ጋር የጀመረው ትብብር ለቀጠናዊ ሰላም ጭምር አደጋ መሆኑን ገልጸዋል። ከሁሉ በላይ ትኩረት የሳበው ደግሞ ሌተናል ጄኔራል ጻድቃን ገብረትንሳኤ በኤንቢሲ ቴሌቪዥን ጣቢያ የሰጡት ቃለ መጠይቃቸው ሲሆን በትግራይ ያለውን ህገ ወጥ ያሉትን የህወሓት ቡድን አስወግዶ ዲሞክራሲያዊ የሽግግር ምክር ቤት ስለመፍጠር ሰፊ ገለጻ አድርገዋል። ጄኔራል ጻድቃን ገለጻቸውን ሲቀጥሉም ለውጥ ያስፈልጋል በሚሉ ኃይሎች መካከል ሁለት መሰረታዊ ነጥቦች ላይ መተማመን መስፈኑን ጠቁመዋል። አንዱ በትግራይ የፖለቲካ ኃይሎች መካከል ጦርነት መፈጠር የለበትም የሚል ነው። እንዲሁም በሁለተኝነት በመጣንበት መንገድ መቀጠል የለብንም፣ በትግራይ ዲሞክራሲያዊ ፖለቲካ ለውጥ ያስፈልገናል በሚሉ ነጥቦች ላይ ስምምነት አለ በማለት ገልጸዋል። ወደ አንድ ምክር ቤት ተሰባስበዋል ያሏቸው እነዚህ የለውጥ ፈላጊዎች ሁለት ችግሮች እንዳሉባቸው ያመለከቱ ሲሆን አንዱ የሀብት እጥረት መሆኑንና ሌላው የትግራይ ውስጥ የፖለቲካ ችግር እንደሆነ አስረድተዋል። አሁን ህወሓቶች ሳይፈልጉ ቀርተው አይደለም ጦርነቱ ያልተጀመረው፣ ዓለም አቀፍ ኮሚኒቲው በስማቸው እየጠራቸው ነው። ወደ ጦርነቱ ከገቡ የበለጠ ያገላቸዋል። ስለዚህ ራሳቸው ይጎዳሉ። ሆኖም ይህን ወንጀለኛ ቡድን እድሜው ማሳጠር አለብን። ዓለም አቀፉ ማህበረሰብና የኢትዮጵያ መንግስት፣ መከላከያው፣ ኢትዮጵያ ህዝብም ጭምር ለዚህ ሊደግፉን ይገባል በማለት ነው ጄኔራል ጻድቃን ያብራሩት። ከነዚህ ሰሞነኛ ንግግሮች ብቻ ሳይሆን በቅርቡ በትግራይ አካባቢ እየታዩ ያሉ የፖለቲካ ለውጦችንና አዳዲስ የኃይል አሰላለፍ ክስተቶች በመነሳት በሰሜን ኢትዮጵያ ዳግም ጦርነት የመቀስቀስ እድል እየተቃረበ መሆኑን የሚገምቱ አሉ። በመንግስትና በደጋፊዎቹ ወገን ትግራይን የተቆጣጠረውንና የጽምዶ ኃይል አሰላለፍ ማዕከል ነው የሚሉትን የህወሓት ቡድንን ማስወገድ የሚለው አማራጭ ተደጋግሞ ይጠቀሳል። ጄኔራል ጻድቃን ህብረተሰቡ ቀስ በቀስ ገፍቶ እንዲጥለውና ቅቡልነት እንዲያጣ ማድረግና ውጊያን ያስቀራል ያሉትን ስራ ለማከናወን በሰፊው ሲናገሩ ቢደመጡም ነገር ግን እድሜው ማሳጠር አስፈላጊ የመሆን ጉዳይም በተቃራኒው በአማራጭነት ሲያነሱ ተደምጠዋል። በህወሓትና በደጋፊዎቹ ወገንም ቢሆን ለዓለም አቀፉ ማህበረሰብ ጥሪ በማቅረብና ውትወታ በማድረግ ወደ ፕሪቶሪያ ሰላም ስምምነት ትግበራ መንግስት ፊቱን እንዲመልስ ግፊት የማድረግ ሙከራ መኖሩ ይነገራል። በተደጋጋሚ ለአፍሪካ ህብረትና ለአደራዳሪዎቹ ከህወሓት ደብዳቤ ሲጻፍም ነበር። በሌላ በኩል የፕሪቶሪያ ሰላም ስምምነትን መከለስ፣ ገዥነትና አካታችነትን ከፍ ማድረግም እንደ አዲስ አማራጭ ሲቀርብ ነበር። ይሁን እንጂ የችግሮች ምንጭ ሆነው የፌዴራል መንግስቱ ስለሆነ እሱን ከሚታገሉ ኃይሎች ጋር መሰለፍ አስፈላጊ ነው የሚለው አቋም በህወሓትም ሆነ በሌሎች ተቃዋሚዎች መንደር ጎላ ብሎ የሚራገብ አጀንዳ ሆኗል። የአሜሪካ መንግስት በቅርቡ ጽንፈኛ በሚል በፈረጃቸው የህወሓት አመራሮች ላይ የቪዛ ማዕቀብ የጣለው ይኸው የጦርነት ዳመና ማየል ስላሰጋው እንደሆነ በመነገር ላይ ነው። ይሁንና ጽምዶ የተባለ ግንባር በመፍጠርም ሆነ ለአዲስ ጦርነት በመዘጋጀት ተደጋግሞ የሚወቀሰው ህወሓት የአሜሪካን እርምጃም ሆነ የአውሮፓ ህብረትን አቋም ውድቅ የሚያደርጉ ተከታታይ መግለጫዎችን በምላሹ ሲሰጥ ነው የታየው። ያንዣበበውን የጦርነት ስጋት ለመቀልበስ የሚያስችሉ አማራጮችን በተመለከተ ከያቅጣጫው ከሚሰጠው ሀሳብ ባለፈ አሜሪካም ሆነች አውሮፓውያኑ እንደ ከዚህ ቀደሙ ከህወሓት ጋር ሳይሆን አቋማቸውን ቀይረው ከኢትዮጵያ መንግስት ጎን ስለመሰለፋቸው በሰፊው እየተነገረ ነው። በኢትዮጵያም ሆነ በመላው አፍሪካ ቀንድ ቀጠና ተጨማሪ ግጭትና ተጨማሪ ቀውስ እንዲፈጠር ዓለም አቀፍ ማህበረሰብ ፍላጎት እንደሌለው በተለያዩ መንገዶች እያረጋገጠ መሆኑን የሚናገሩ በርካታ ናቸው። በጣም አስፈላጊው የስምምነት ማስፈጸም ምዕራፍ ላይ ሲደርስ ዓለም አቀፉ ማህበረሰብ ሙሉ ለሙሉ ትኩረቱን አዞረ። ስምምነቱ እንዲፈረም ከፍተኛ ግፊት ያደርግ የነበረው ዓለም አቀፍ ማህበረሰብ ለማስፈጸሙ ጉዳይ ግን የሰጠው ትኩረት አነስተኛ ነበር። ሁለቱም የስምምነቱ ባለቤቶች ህወሓትም ሆነ ፌዴራል መንግስት ስምምነቱን በመተግበር ሂደት ችግር እየታየባቸው መሆኑ እየተነገረ ዓለም አቀፍ ማህበረሰብ ግን ካፈራረመ በኋላ ይህን ጉዳይ ሲከታተለው አልታየም። በዚህ ላይ ደግሞ ስምምነቱ በጦርነቱ የነቃ ተሳትፎ በነበራቸው በአማራ ኃይሎች እንዲሁም በኤርትራ መንግስት ላይ ከፍተኛ ቅሬታ ያሳደረ ነበር። አልተወከልንም እንዲሁም ከሂደቱ ተገለናል የሚል ስሞታ ቢያሰሙ ይህንን ያዳመጥ አልነበርም በማለት በዚህ የተነሳ በአማራ ክልል አዲስ ጦርነት መፈንዳቱን ከኤርትራ ጋርም አዲስ የጦርነት ስጋት መፈጠሩን ያትታሉ። የትግራይ ህዝብ ወደ ዳግም ጦርነት ለመግባት የሚደረገውን ጥረት እንደማይደግፍ በስፋት እየተሰማ ነው። ወጣቱ በማህበራዊ ሚዲያዎች በሚያስተላልፋቸው መልእክቶች ጦርነት አንፈልግም የሚል መፈክር ሲያሰማ ማየት እየተዘወተረ
እንደቀጠለ ነው። የቻለው ወደ ውጭ ያልቻለውም ወደ ክልሎች እየፈለሰ መሆኑ ይነገራል። ይህ ጦርነቱን ለማስቆም ጥሩ አጋጣሚ መሆኑ ቢነገርም ነገር ግን ጦርነቱ በማንኛውም አጋጣሚ ከፈነዳ ከየቦታ ያለውን ኃይል ለመሳብ እንደሚችል የሚሰጉም አሉ። የፕሪቶሪያ ሰላም ስምምነትን መከለስና እንደ አዲስ የማስፈጸም አማራጭ ሆኖ ይቀርባል። ይሁን እንጂ ስምምነቱ የማን ነው ከሚለው የባለቤትነት ጥያቄ ጀምሮ አካታችነቱ ብዙ ጥያቄ ይነሳበታል። ያን ተነሳሽነት ወስዶና ለጉዳዩ ትኩረት ሰጥቶ የሚያደራድር ወገን መኖሩንም የሚጠራጠሩ አሉ። ይህ ሁሉ ሆኖ ግን ጦርነቱ ዳግም እንዳይነሳ መፍትሄ የማፈላለጉ ጥረት ትልቅ ትኩረት እየተሰጠው ነው። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘን።